Good morning guys እንደምን አላችሁ? አሁን የተነሳሁት ትናንትና የሚገርም ቀን ነበረ። በጣም ደስ ብሎኝ ነበር ትናንትና ማታ እና ሴሌብሬት አድርገናል ከጆሲ ጋር የነበረ አሪፍ ሞመንት አሳለፍን። አንድ አዶናይ አንድ ምክር ልንቀራችሁ ማለት ነው። ቢካዝ ሁሌም እንደምታውቁት የሆነ ነገር ላይ ያለው አንዳንዴ ድራማ ስሰራ ታያላችሁ፣ አንዳንዴ ዘፈን ታያላችሁ፣ አንዳንዴ ቲክቶክ ቪዲዮ፣ አንዳንዴ ያ ነገር የማልገባበት ነገር የለም። ለምን? ቢካዝ የኔ ህፃን የአዶናይ ውስጤ ላይ ያለው ህፃን መሞከር የፈለጋቸው ብዙ ነገሮች እያረኩኝ ይገኛለሁ። የኔ የውስጤ ህፃን እያስደሰትኩኝ ይገኛለሁ። አያችሁ፣ ደስታ የሚገኘው የውስጥህን ህፃን ስታስደስት ነው። እውነቴን ነው የምላቸው። ችግራችን ግን ብዙዎቻችን አንድ አይነት መንገድ መከተል እንፈልጋለን። እኔ ይኸው በኢንጂነሪንግ ነው የተመረቅኩት፣ ስለዚህ እድሜ ልኬ ኢንጂነር ሆኜ መሞት አለብኝ እንላለን። ለምን? ቢካዝ ፋሚሊዎቼ ሊደብራቸው ይችላል፣ ጎረቤቶቼ ሊደብራቸው ይችላል፣ በስራዬ የተከበርኩኝ ሰው ነኝ እንላለን። ኢንጂነር መሆን አይደለም ጥፋቱ። ኢንጂነር መሆን ያኮራል። ኦፍ ኮርስ በስንት መከራ በስንት ጥናት ነው የምታመጣው። 5 ዓመት ሙሉ እዛው ቁጭ ብለህ አይምሮ ፎከስ አድርገህ አጥንተህ ማለት ነው። ግን ያ ማለት አንድ አይነት ኢንጂነር ሆነ እድሜ ልክ መኖር አለብህ ማለት አይደለም። ኢንጂነር ሆነ ሌላ ነገር መሆን ትችላለህ። ተረዳችሁኝ አይደለ? ይህ ማለት ምንድነው? የውስጣችን ክሪኤቲቪቲ የውስጣችን ህፃን እናስደስተዋለን ማለት ነው። and I think ህይወት ይህ ነው። መሞከር ይኖርብናል። የተለያዩ ነገሮች ማለት ነው። የተለያዩ ነገሮች ኤክስፕሎር ማድረግ አለብን። ያ ነገር ሞክሩት፣ ማንንም ሰው ሳትፈሩ ማለት ነው።